ካሜራ ሴንተር ነው የሚያወሩት። እሺ አመሰግናለሁ። ያው እንደምታውቁት በዛሬው ዕለት በመላው ሀገሪቱ ኢትዮጵያውያን የሚመሩትን መንግስት ለመምረጥ በነቂስ ከጠዋቱ ወጥተው እየመረጡ ነው ያሉት። በጣም በሁሉም አካላት ቅንጅት የበለጠ ደግሞ ህዝቡ ይህ ቀን ያለውን ፋይዳ በደንብ በመረዳቱ በሁሉም ኮርነር በሰላም የምርጫ ጣቢያዎች እየተከናወኑ ያሉት። ዛሬም እኔም እንደ አንድ ኢትዮጵያዊ ዲሞክራሲያዊ መብቴን በመጠቀም እዚህ የምርጫ ጣቢያ ላይ በመገኘት ድምፅ ሰጥቻለሁ። መልካም። እንግዲህ ምርጫ በተለይ እንደ ጎንደር ከተማና አካባቢዋ ከሰላምና ከልማት አኳያ ሊያስገኘው የሚችለውን ጠቀሜታ የኢትዮጵያ ሲንገሩ። አመሰግናለሁ። ምርጫ በመጀመሪያ ደረጃ የምትጠይቀው እና ስራ የምትሰጠው ሳይሰራ ተጠያቂነትን የምታረጋግጥበት አካል የምትፈጥርበት ስርዓት ነው። ያ ማለት መንግስት ካለ መንግስትን ከመረጥ መንግስትን ካቆም በማንኛውም ሰዓት የምትፈልጋቸው የኢኮኖሚ፣ የፖለቲካ፣ የማህበራዊ ጥያቄዎች እንዲመለሱ እድል ይሰጣል። ስለዚህ ዛሬ ህዝቡ በነቂስ ወጥቶ ምርጫ ላይ እየተሳተፈ ያለው ፍላጎቱን የሚመልስለት የሚያዘው ካላዘዘ ደግሞ ከማለት ያዘዘውን ካልፈጸመ ቃል የገባውን ካልፈጸመ ደግሞ እንደዚሁ ዲሞክራቲክ በሆነ መንገድ መጣት የሚችለውን ስርዓት ወይም ሀገርን ነው እያጸና ያለው። ስለዚህ በእንደዚህ አይነት አሁን በአማራ ክልል በተለይም ደግሞ ጎንደር አካባቢ የነበሩ ሁኔታዎች ያለፍንባቸው ጊዜዎችን አልፋለን። ያ እናስታውሳለን። ይህ ጉዳይ አልፈን አሁን ሰላማዊ ሁኔታ ተፈጥሮ መንግስትን ለማቋቋም ህብረተሰቡ እያደረገ ያለው ጥረት ምክንያቱም መንግስት የሚያገለግል ህዝብን ወክሎ የሚፈጽም ካልፈጸመ የሚጠየቅ ስለሆነ ስርዓት የማጽናት ሀገርን የማጽናት ልማዱንና ባህሉን ያጠናከረበት ስርዓት ነው መረዳት ነው። እንደው ኢትዮጵያ እየመረጠች ትገኛለችና ይህ መሪ ቃል ለኢትዮጵያ ምን ፋይዳ ይኖረዋል ብሎስ ደግሞ የሰላም ሚኒስቴር ከያዛቸው ግቦች እሱ በሚወዳደሩበት ከተማ ላይ ደግሞ የሰላምን ሁለንተናዊ ተጠቃሚነት ለማህበረሰቡ ከማረጋገጥ አንጻር ምን ፋይዳ ይኖረዋል? ኢትዮጵያ በአሁኑ ሰዓት በመላ ሀገሪቱ እየመረጠች ትገኛለችና ከዛ አንጻር ሀሳቡን ቢያነሱልን። ኢትዮጵያ እየመረጠች ነው ያለው። በሀገሪቱ በምርጫ ቦርድ ከተገለጹ ከጥቂት ጊዜ በኋላ በማሟያ ከሚታዩት ውጭ በጣም ሰፊ የሆኑ የሀገራችን ቀጠናዎች በሰላም ህብረተሰቡ እየመረጠ ነው ያለው። ይህ ቅቡልነት ያለውን መንግስት ለማቋቋም ትልቅ ትርጉም አለው። ምክንያቱም ህብረተሰብ የመንግስትን አመጣጥ ስንመለከት ከታሪኩ ጀምረን ለማህበረሰቡ ሰላምን፣ ደህንነትን ለማረጋገጥ እንደዚሁ የህብረተሰብ የጋራ ተጠቃሚ የሆኑ መሰረተ ልማቶችን ለማምላት ለመሞለስ የልማትና የማህበራዊ ፍላጎቶችን ለመመለስ የተቋቋመ ኢንስቲትዩት ነው እና አሁን በዚህ ሁኔታ ውስጥ እንኳን ሆኖ ህብረተሰቡ መንግስት መቆም አለበት ብሎ እየመረጠ ያለው ሁኔታ ስንመለከት እና በአጠቃላይ ሰላማዊ በሆነ ሁኔታ መከሰቱ በሰላማዊ ሁኔታ እየተከወነ መሆኑን ስንመለከት ሀገራችን ከነበረችበት ፈተና እየተሻገረችና ወደ ብልጽግና ለመሄድ ጥሩ ምቹ ሁኔታ እየተፈጠረ መሆኑን መረዳት እንችላለን። ይህ ማለት ሰላም ለሁሉም ነገራችን ወሳኝ ነው። ሰላም ሲኖር ሁሉ ነገር ይሳካል። ሰላም ሲኖር ምርጫ አለ። ምርጫ ደግሞ መልሶ ሰላምን ያመጣል። ለዚህም ለምርጫው ስኬታማነት ህብረተሰቡ ያደረገ ያለውን ተሳትፎ አጠናክሮ መቀጠል አለበት። እናመሰግናለን።